የምስራቁ የሀገራችን አካባቢ ዋነኛ የኢኮኖሚና የልማት ኮሪደር እንደመሆኑ የኢትዮጵያ ፌዴራል ፖሊስ ምስራቅ ፈጥኖ ደራሽ ከሌሎች የጸጥታና ደህንነት ተቋማት ጋር በመቀናጀት መስመሩን ከማንኛውም የጸጥታ ስጋትና የወንጀል መረብ በጽናት የመጠበቅ ሀገራዊ ተልዕኮውን በብቃት እየተወጣ ይገኛል። በርካታ ስምሪቶች አሉን። ሰራዊታችን ሰፊ ቀጠና ነው ይዞት ያለ። ይህን ሰፊ ቀጠና ሰላም ከማስከበር አንጻር በየትኛውም ቦታ በቀንም በሌሊትም በየትኛውም ግዳጅ የቀረበለትን ጥያቄ ከመመለስ እና ቀጠናውን አስተማማኝ ሰላም ከማስፈን አንጻር ሰራዊታችን ቁርጠኛ ሰራዊት ነው። የፌዴራል ፖሊስ ምስራቅ ፈጥኖ ደራሽ ዳዊት ሮት ጋር ወይም ደግሞ መምሪያ ጋር በጋራ በመሆን ላለፉት በርካታ አመታቶች በጣም በርካታ ስራዎችን ወይም ደግሞ ውጤታማ የሆኑ ስራዎችን ሰርተናል። በአካባቢው የሚስተዋሉ ህገወጥ ተግባራትን አስቀድሞ መከላከል የሚያስችሉ ኦፕሬሽኖች በኢትዮጵያ ፌዴራል ፖሊስ ምስራቅ ፈጥኖ ደራሽና በሌሎች የጸጥታ ተቋማት በየጊዜው ይካሄዳሉ። በዚህም የፖሊስ አመራርና አባላቱ የወትሮ ዝግጁነትና ፈጣን ምላሽ የመስጠት አቅም አስተማማኝ ደረጃ ላይ ደርሷል። ይህ ኃይል የሚሸፍንበት ቦታ ሁሉ ጸረ ሰላም ኃይልን ከመመከት አንጻር የሚጠብቀውን ተቋም ደህንነት ከመጠበቅ አንጻር የተለያዩ እጀባዎችን የሚያደርጋቸውንም በጀግንነት እየተወጣ ያለ ሰራዊት ነው። በተለያየ ጊዜ ጸረ ሰላም ኃይል በድሬዳዋ ዙሪያ ላይ ሙከራ አድርጓል። ይህንንም ሙከራ ከፌዴራል ፖሊስና ከጀግናው መከላከያ ሰራዊት ጋር በጋራ በመሆን መመከትና ደግሞ እንዲሁም ደግሞ በህግ ጥያቄ የማያደርግ ስራዎች ሰርተዋል። በዚህም በጣም ውጤታማ የሆኑ ስራዎችን ሰርተናል ብለን የምናስበው በፌዴራል ፖሊስ ለረጅም ጊዜ የሚፈልግም ደግሞ እንደዚሁ የኮብላይ ኬዝ ነበረ። አንድ ግለሰብን እንደዚህ በአገር አቀፍ ደረጃ የሚፈልግ ግለሰብንም ጭምር ይዘን ለፌዴራል ፖሊስ ያስረከብንበት ለፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ ያስረከብንበት ሁኔታ ነው ያለው። የትራንስፖርት መስመሮችና የልማት ተቋማት ያለምንም የጸጥታ ስጋት ስራቸውን እንዲቀጥሉ በማድረግ ረገድ የምስራቅ ፈጥኖ ደራሽ ፖሊስ የማይተካ ሚና እየተጫወተ ሲሆን ለታላላቅ ሜጋ ፕሮጀክቶች ግንባታ የሚውሉ ግዙፍ ማሽነሪዎችና የጭነት ተሽከርካሪዎች ከድንበር እስከ መሃል ሀገር መዳረሻቸው ድረስ በሚንቀሳቀሱበት ወቅት ምንም አይነት የጸጥታ ስጋት እንዳያጋጥም የተጠናከረ የእጀባ አገልግሎት ይሰጣል። በአገሪቷ አለ የተባሉ ሜጋ ፕሮጀክቶች የሚገነቡበትን ከድንበር እስከ መሃል ሀገር ወደሚፈለገው ከማድረስ አንጻር በጀግንነት ከመጠበቅ አንጻር ቀንና ሌሊት ደከመን ሰለቸን ሳይል አሁንም እየሰራን ያለው አሁንም እጀባ ላይ ነው ያለው። በቀጠናችን አንድም ችግር እንዳትፈጠር በቁርጠኝነት በብቃት የሚሰጠውን ተልዕኮ ተረድቶ የሚፈጽም አሁንም ግዳጅ ላይ ያለው አለ። ለሌላ ግዳጅ ደግሞ ተዘጋጅቶ አሁንም ይሄ ሰራዊት አሁንም ወደ ግዳጅ ለመንቀሳቀስ ነው ተዘጋጅቶ ያለው። አብዛኛውን ጊዜ በተለያዩ ግዳጅ ቀጠናዎች ነው ጊዜያችንን የምናሳልፈው። ያው በተለይ ግን እንደ ምስራቅ ፈጥኖ ደራሽ በርካታ ስራዎች አሉ። የተለያዩ ባንክ እጀባዎች ይኖራሉ። የተለያዩ ከዚህም ወደ አዲስ አበባም ሆነ ከዛም የሚያልፉ ባለስልጣን የሚታጀቡበት ሁኔታዎች አሉ። በዛ ላይ ያው ሁልጊዜም እኛ ለስራ ዝግጁ ነን። የምስራቅ ፈጥኖ ደራሽ ፖሊስ በፈታኝ የአየር ንብረትና መልክዓ ምድር ሳይበገር በአካባቢው ለሚከሰቱ የጸጥታና የወንጀል ስጋቶች ፈጣን ምላሽ እየሰጠ የሕግ የበላይነትን በማስከበር የሕዝብ ሰላምና ደህንነት የመጠበቅ ታሪካዊ ኃላፊነቱን እየተወጣ መሆኑ ተነግሯል። ሰራዊታችን በጣም የምንተማመንበት ለአገራችንም ኩራት ሕዝቡ የሚደሰትበት ጠላት ገብቶ መውጣት የማይችል መሆኑን ያሳየበት ለሕግ የሚቀርበው ለሕግ በማቅረብ ሰራዊቱ ቁርጠኝነቱን ያረጋገጠበት ሁኔታ ነው ያለው። ቀንና ሌሊት በአሰሳ በደፈጣ ላይ ነው የሚያድረው። ውጤትም እያስመዘገብን ነው ብዬ ነው የምገልጸው። ሰራዊቱ ጠንካራ ሆነ ያለው በተልዕኮ አፈጻጸም ላይ በየትኛውም ቦታ ላይ ገብተው በአሁኑ ሰዓት በራሱ ተነሳሽነት በራሱ ፍላጎት ገብቶ ኦፕሬሽን ስራዎችን የተለያዩ ነገሮችን ሰርቶ አመርቂ ውጤት ያመጣንበት ሁኔታ እንደሆነ ልገልጽ ፈልጋለሁ። የሀገርን ኢኮኖሚ የሚጎዳ የኮንትሮባንድ ንግድን ለመከላከል የሚከናወኑ ቅንጅታዊ የኦፕሬሽን ስራዎች ውጤታማ መሆናቸው ተገልጿል። በከተማችን ላይ በርካታ በመቶ ሚሊዮኖች የሚቆጠር የኮንትሮባንድ እቃዎችን ይዘናል። ይህንም ደግሞ ለሚመለከተው ለገቢዎችና ለጉምሩክ አስረክበናል።
እንግዲህ እያንዳንዷን የኮንትሮባንድ እንቅስቃሴ ተከታትሎ ለኛ የሚጠቁምና ለፌደራል ፖሊስ የሚጠቁም አካል አለ። ከዚህ አንፃር እንግዲህ ያለምንም ማመንታት በተጠቆምን በአጭር ሰዓት ውስጥ በጋራ ሆነን ኦፕሬሽኖችን በመስራት ውጤታማ ጊዜያቶችን እያሳለፍን ያለንበት ሁኔታ ያለው። ከዚህ አንፃር እስካሁን ምንም ያጋጠሙን ችግሮች የሉም። እንደውም ደግሞ ህግ ከማስከበር አንፃር ለሀገር የሚጠቅም ስራ እየተሰራበት ጊዜ ነው ያለው። የኢትዮጵያ ፌዴራል ፖሊስ ምስራቅ ፈጥኖ ደራሽ ኃይል የሀገር ኩራትና የህዝብ አለኝታነቱን በደሙና በላቡ እያስመሰከረ ያለ ሲሆን ዛሬም እንደ ትላንትናው የሀገራችንን የልማት ጉዞ ለማሳለጥና ማንኛውንም የጸጥታ ስጋት ለመመከት በተጠንቀቅ ላይ ይገኛል። ቀንም ሌሊትም ዝግጁ ነው። በእግርም በተሽከርካሪም የትም ቦታ ግባ የተባለው ቦታ ተነስቶ ቶሎ ደርሶ ምላሽ ከመስጠት አንፃር ሰራዊታችን ዛሬም ነገም ዝግጁ ነው። ዝግጁነቱም ደግሞ በተጨባጭ በትጥቁም ባቋቋሙ ዝግጁነት ያለ ጦር ነው። ደስተኛ ጦርም ነው። በቀጣይ የህዝብን ሰላምና ደህንነት በዘላቂነት የማረጋገጥና የህግ የበላይነትን የማስከበር ሀገራዊ ኃላፊነት በላቀ ዲሲፕሊን ለማስቀጠል የክህሎት ማሳደጊያ ስልጠናዎች ለምስራቅ ፈጥኖ ደራሽ ፖሊስ አመራርና አባላት መሰጠቱም ተነግሯል። ስብዕናቸውን ጠብቀው ዲሲፕሊናቸውን ጠብቀው እንዲሄዱ በተለያየ ጊዜ የተለያዩ ሞጁሎች በማዘጋጀት የተለያዩ ፔፐሮች በማዘጋጀት ከተቋሙ ጋር እያስተሳሰርን በተቋም ደረጃ የተያዘውን ግብ ለማሳካት የተለያዩ የሥራ ላይ ስልጠናዎች ይካሄዳሉ። ራሱን ፈልጎ በፍላጎት ላይ እንዲሰራ እየተደረገ ነው ያለው። ሀገርን የኢኮኖሚ ሉዓላዊነትና የልማት ጉዞ በጽናትና በከፍተኛ የወትሮ ዝግጁነት የመጠበቅ ታላቅ ሀገራዊ ተልዕኮን ቀን ከሌሊት አጠናክሮ እንደሚቀጥልም ተመላክቷል። በዚህ ሰዓት ላይ ደግሞ እዚህ ሆኖ ሀገርን ማገልገል በጣም የሚያስደስት ነው። ያው አሁን በስራ የምኮራበት ስራ ነው እና ከምንም በላይ ደስተኛ ነኝ። የትኛውንም ግዳጅ ለመፈጸም ዝግጁ ነኝ። የ24 ሰዓት የመረጃ ልውውጥ ስርዓቶች አሉ። አንደኛው ለዋናው ለፌዴራል ፖሊስ ዋና ጠቅላይ መምሪያ በድሬዳዋ ውስጥ ያለውን የ24 ሰዓት ሪፖርት እናደርጋለን። ግብረ መልስ እንቀበላለን። በተጠን ግብረ መልስ መሰረት ስራዎችን እንሰራለን። ሌላው ከምስራቅ ፈጥኖ ደራሽ ፖሊስ መምሪያ ጋር በተለይ ከነ ኮማንደር ምትኩ ጋር እንደዚሁ በየሰዓቱ ነው የምንገናኘው የምንደዋወለው። አስፈላጊ ከሆነ ደግሞ በአካል ተገናኝተን ደግሞ መረጃዎች የምንለዋወጥበት፣ ትንሽ ከበድ ያሉ ነገሮች ደግሞ ካሉ ደግሞ በጋራ ተገናኝተን መረጃዎችን ተለዋውጠን ወደ ስራ የምንገባበት ስርዓቶች ተፈጥረዋል።